አንድ ሙስሊም በአንድ ሙስሊም ላይ 6 ሐቅ አለው አሉ የመጀመሪያው ረዱ ሰላሚ ሰላምታን መመለስ ነው ሰላም አለይኩም ስትባል ወአለይኩም ሰላም በል አንዳንዱ ራሱን ላይ ያሳድግና ደረቱን ያሳብጥና በቃ ልቡን ላይ አድርሶ የኛ ጀማ አይደለም እኛ ሰፈር አይደለም እኛ ቀበሌ አይደለም በእስላም እንደዚህ የለም ሙስሊም አሰላሙ አለይኩም ካለ ወአለይኩም ሰላም ማለት ግዴታ አለብህ ልትመልስ ይገባል ሌላኛው ደግሞ አለ ሰላም አለይኩም ሲባል ከሆኑ ሰዎች ጋር ከሆነ ያፍርና ሃይ ፒስ ነው ሰላም ነው ይላል ላ ኢላሃ ኢላላህ አሰላሙ አለይኩም እየተባልክ እንደዚህ ትላለህ እኮ የጀነት ሰላምታ ነው ከአላህ በኩል የመጣ እኮ ነው السلام عليكم ستل 10 حسنة الله ورحمة الله كجمرك هيا يونال وبركاته كجمرك 30 يونال سبحان الله بكن هيا وندموتشين السلام عليكم ورحمة الله وبركاته ستل السبو سنتال نقادوت هيا سيبازا بسلاسة سنت 600 ريال يستال ايش ريال النسا دولار يستال بيبان لسلامته نقدادلالن አይደል الله ዘንድ ከዚህ የተሻለ ነው حسنات ነው ትልቅ ምንዳ ነው የመጀመሪያው ሰላምታን ማቅረብ ነው ሁለተኛው ወኢያደቱል መሪድ በሽተኛን መጠየቅ ነው የታመመን መጠየቅ ትልቅ ደረጃ አለው ጧት ገብተ ከጠየቀው እስኪመሽ ድረስ 70,000 መላእክት ላንተ ዱዓ ያደርግልሃል ማታ ከጠየቀው እስኪነጋ ድረስ 70,000 መላእክት ዱዓ ያደርግልሃል አላሁ አክበር ደረጃው ወትባኡል ጀናኢዝ የሞቶ እንደሆነ ጀናዛውን ልትሸኝ ልትከተል ይገባል ጀናዛ ላይ ስትሰግድ አንድ ትልቅ ተራራ የሚያክል ምንዳ አለ አሉ ከቀበርከው ደግሞ የሁለት ትላልቅ ተራራ ልክ ጀበል ኡሁድን እንደሚያክል ትላልቅ ተራራ ምንዳ አለ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሶስተኛው ወኢጃበቱ ዳዕዋ ጥሪ ከጠራ ጥሪውን ተቀበለ ልትል ይገባል ይሄ ምስኪን ሽሮ ሰርቶ ይጠራኛል እንዳትል አክብሮ ነው የጠራ ካልተመቸ በስነ ስርዓት መናገር ነው ሐቢቢ ስላልተመቸኝ ነው በዚህ ቀን ፕሮግራም ይዤ ነው በል እንጂ ምን ያመጣል ብለ እንዳትንቅ ቀልቡን እንዳሰብር ጥሪ ከጠራ ጥሪው ምን ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም አምስተኛ ወተሽሚቱ العطيس ያስነጠሰን ሰው ማስደሰት ማለት ሲያስነጥስ አልহামዱሊላህ ሲል ይርሐሙከላህ አየ ለአላህ ምስጋና ይገባው ሲል አላህ ይዘንላልኩ يهديكالله ويصلح بالك አላህ ይምራ ልቦናንም ደግሞ ያዝዳል ሱብሃንአላህ ምን የመሰለ ዱዓ ነው ስድስተኛው ወይዘስተንሰሐከ ፈንሰህ ለሁ ምከረኝ ካለ ምከረው ስትመክረው በሶፊት እንዳትመክረው ሰው በሶፊት አይመከርም እንዳታዋርደው በአደባባይ እንዳው አጠገቡ ይዘ ብቻውን ጠርተ ሐቢቢ ይሄ ነገር ጥሩ አይደለም በለው ኢማሙ ሻፊ ምን ይላሉ በሶፊት ምትመክረኝ ከሆነ መከርከኝ አልልህም አዋረድከኝ ነው ብለዋል ሌላው አንድነት የሚያጠናክር ውዴታችን ግንኙነታችን አንድነታችንን ለጥቅም እንዳናደርግ ለዘር እንዳናደርግ ለስልጣን እንዳናደርግ ለአላህ ብቻ እናድርግ ለዮኔው መልቂያማ ፀሐይ ስንዝር ቀርባ ሰዎች በላባቸው በሚጥለቀልቁበት ሰዓት ለመዳን ወንድማማችነታችን ለሱ እናድርግ ለጥቅም ከሆነ ጥቅሙ ሲያልቅ የኛ ወንድማማችነት ያልቃል የታወቀ ነው ለአላህ ነው ለሌላ አይደለም ነብዩ ሰለላሁ ዐለይሂ ወሰለም አሉ ثلاث من كن فيه وجد بهن حلاوه الايمان ሶስት ነገር ውስጥ ያሉለት የኢማንን ጥፍጥና ያገኛል የመጀመሪያው አየኩን አላህ ወረሱሉሁ አሐበ ኢለይሂ ሚማ ሲዋሁማ አላህና መልእክተኛው እሱ ዘንድ ከማንም ከምንም ነገር የበለጠ ተወዳጅ ይሆኑለት አላህን መልእክተኛው ከማንም አስበልጦ መውደድ ከማንም ከልጅህም ከሚስትህም ከናትህም ከአባትህም ከንብረትህም ከሁሉም ነገር አላህና መልእክተኛውን የበለጠ መውደድ ሁለተኛው ወይحب المرء لا يحبه الا لله አንድ ሰው ሲወድ ለአላህ ብሎ እንጂ ላይ ወደው አው ለጥቅም እንዳው ለዘር እንዳው ነገው መልቂያማ አላህ ይጣራል አይና المتحابون بجلالي የታሉ ለኔ ልቅና ለኔ ልዕልና ብለ የተዋደዱ የታሉ اليوم اذلهم ዛሬ አጣልላቸዋለሁ يوم لا ظل الا ظلي ዛሬ ማንም ጥላ በሌለበት እኔ ጥላ ስር አርሽ ጥላ ስር አጣልላቸዋለሁ ሰዎች ነፍስ በሚሉበት በሚጨናነቁበት ሰዓት ለአላህ ብለ የተዋደዱ ውዴታችን ለአላህ ነው ወይስ ለምንድነው ራሳችንን ፈትሽ ሶስተኛው ወአይክራሃ አየዑደ ፊል ኩፍር ወደ ኩፍር መመለስን መቀልበስ ሊጠላ ነው بعد ان انقذه الله منه الله ከኩፍር ነፃ ካወጣው በኋላ ካዳነው በኋላ كما يكره ان يقذف في النار ልክ እሳት ውስጥ መወርወርን እንደሚጠላው ኩፍርን ሊጠላ ነው واذا قرئ القرآن فاستمعوا له وانصتوا لعلكم ترحمون